السين الثامن سمنتኛው هل تجوز تفقدالች እንዴ الاستغاثة በጨነቀን ጊዜ መለመን ካላህ ውጪ ጥብብ ጨንቅ ባለን ጊዜ መለመን ይፈቀዳል እንዴ بغير ካላህ ውጪ ያለን አካል መለመን ይፈቀዳል እንዴ ጀዋብ መልሱ لا تجوز አትፈቀድም ካላህ ውጪ በጨነቀን በጠበበን ጊዜ መውጫ ቀዳዳ ባጣን ጊዜ ካላህ ውጪ መለመን መታገዝ አይቻልም لا تجوز አትፈቀድም ወደሊሉ ቀውሉ ተዓላ ለዚህም ላቀለው አላህ Subhanahu Wa Ta'ala ቃል ነው ወደሊሉ ማስረጃው ቀውሉሁ ንግግሩ ተዓላ ከፍ ያለው ኢያከ አንተን ብቻ ነዕቡዱ እንገዛለን ወኢያከ ባንተን ብቻ ነስተዒን ኢያከ ነዕቡዱ አንተን ብቻ እናመልካለን ኢያከ አዳቱል ሐስር የመገደብን አሁን ነዕቡዱ ኢያከ ቢሆን አንተንም እናመልካለን ከአንተም ውጪ ያለን እናመልካለን ይሁን ኢያከ ከፊት ለፊት መምጣቷ ግድብ ነው አንተን ብቻ ነዕቡዱ እንገዛለን ወኢያከ አንተንም ብቻ ባንተም ብቻ ነስተዒን እንታገዛለን ስለዚህ እስቲጋሳ በቀን 17 ጊዜ የምንላት ፋቲሃ ውስጥ አለች ስለዚህ ዋናዋ ዑለሞች ቁርአንን ሲጠቀልሉት ቁርአን ሁሉ መልእክት በሱረቱል ፋቲሃ አለ በሱረቱል ፋቲሃ ውስጥ ደግሞ እዚህ ኢያከ ነዕቡዱ ወኢያከ ነስተዒን በሚለው ውስጥ መልእክቱ አለ ተጠቃለለ ነው ብለው በዚች አያ ስለዚህ ኢያከ ነዕቡዱ አንተን ብቻ እንገዛለን አንተን ብቻ እናመልካለን ወኢያከ ነስተዒን በአንተን ብቻ እንታገዛለን وقوله صلى الله عليه وسلم يملكني صلى الله عليه وسلم ንግግር ነው ምን አሉ መልክኝ صلى الله عليه وسلم إذا سألت አንተ አብደላህ ሆይ إذا سألت መጠየቅ ባሻህ ጊዜ فاسأل አላህን ብቻ ጠይቅ وإستعنت እገዛን በከጀልክ ጊዜ ባስፈለገህ ጊዜ فاستعين بالله بالله ታገዝ حسن حديث حسن صحيح ورواه الترمذي امام الترمذي ዘግበውታል ማለት ነው سؤال تاسع هل نستعين እንታገዛለን እንዴ هل نستعين بالأحياء በህይወት ባለ አካል هل ወይ نستعين እንታገዛለን ወይ بالأحياء በህይወት ያለ አካል አጠገባችን ካለ እገዘኝ ማለት እንችላለን ወይ ይሄኮ አው ይቻላል ነው ነዓም አው ይቻላል ግን የሚችለው የቅዲሩ በሚችለው عليه በዛ ነገር በሚችለው ሰውዬ በሚችለው እገዘኝና ማለት እንችላለን ለምሳሌ 50 ኪሎ እህል ማቼ ማሳት አልችል ወንድሜና እስቲ እገዘኝና ተባብረኝና አስነሳኝ ብለው ይሄንን ማድረግ ይችላል ሰው በሚችለው አቅሙ በሚችለው አጠገቡ ባለ አካል እገዘኝ ማለት ይቻላል የቅዲሩ عليه በሚችለው ሰውዬው በሚችለው መጠን ልክ እኛ ያን ሰውዬ እገዘን ማለት እንችላለን ቀውሉ ተዓላ ለቃሉ አላህ Subhanahu Wa Ta'ala ቃለው وتعاونوا ተጋገዙ على البر በመልካም በሆነ ነገር ተጋገዙ والتقوى አላህን በመፍራት ምን በሉ ተጋገዙ وقال صلى الله عليه وسلم መልክተኛው صلى الله عليه وسلم አሉ والله الله እኮ አሉ መልክተኛው صلى الله عليه وسلم في عون عبدي ባሪያው አላህ ባሪያውን በማገዝ ላይ ነው ሁሉ ጊዜም አላህ ባሪያውን በማገዝ ላይ ነው አዎ ሸርጡ ግን ما كان العبد ባሪያው እስከሆነ ድረስ እስከዘወተረ ድረስ في عون اخي ወንድሙን በመርዳት ላይ እስከሆነ ድረስ አላህ እሱን በመርዳት ላይ ነው አሉ መልክተኛው ሰለላሁ ዐለይሂ ወሰለም ስለዚህ ወንድማችንን በመልካም በሆነ ነገር በመተጋገዝ ይሄ የተወደደ ነው ሸሪዓችንም የተወደደ ነው ራው ሙስሊም ኢማሙ ሙስሊም ዘግበውታል ማለት ነው ስለዚህ ሰውየው በሚችለው አቅም ቤት ለመስራት ይሆናል መተባበር ትብብር አንድነት በአንድነት መስራት መተጋገዝ ይሄ ሸሪዓው የወደደው ነው አቅማችን በሚችለው አክል መጠን ወንድማችንን ማገዝ በል እንዲሁም ይሄው እኔ ሙስሊም ወንድሜን ባገዝኩ ልክ ሙስሊም ወንድሜን ባገዝኳት ልክ
አላህ እኔን በማገዝ ላይ ነው። ይሄ አላህ እንግዲህ መልእክተኛው ሰለላሁ ዐለይሂ ወሰለም ምንድነው ሐዲስ ነው። ለዚህ አላህም ደግሞ አዞናል። ወተዓወኑ ዐለል ቢሪ በመልካም ምን በሉ ተጋገዙ፣ ወተቅዋ አላህን በመፍራት መስጊድ በመገንባት መጥፎ ነገር በማስወገድ ጥሩ ነገር ሁሉ በመሰራት ምን በሉ ተጋገዙ ይላል። ወሰለላሁ ወሰለመ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።